ሰላም ሰላም እንዴት ናችሁ? ዛሬ የምንሰራው ብሬድ ፑዲንግ ነው። ግብአት የተጠቀምኩት ዳቦ፣ 3 እንቁላል፣ ወተት፣ ቫኒላ እና ስኳር ነው። በዚህ መልኩ ግብአታችንን ብሌንድ ካደረግን በኋላ የምንሄደው ወደ ከረሜላ አሰራር ነው። እዚህ ጋር የሞቀ መጥበሻ ላይ ስኳር አድርጌያለሁ። ከረሜላ ሲሰራ ቶሎ አይማሰልም። እንደዚህ ብራውን እየሆነ ሲመጣ ነው የሚማሰለው። እዚህ ጋር ውሃ ጨምሬበት ነው፣ ትንሽ ውሃ። ከረሜላችን በዚህ መልኩ ደርሷል። ወደ በትራችን እንገለብጠዋለን። ቅድም ሚክስ ያደረግነውን እሱን ከላይ እናደርገዋለን። ፎይል ይከደናል ስቲም ስለሚደረግ። ከታችም የፈላ ውሃ ነው ማደርግበት። ከ30 እስከ 40 ደቂቃ ድረስ ነው የሚፈጀው። በዚህ መልኩ ፑዲንጋችን ደርሷል። እዩት እንዴት እንደሚያምር። በጣም ነው የሚጣፍጠው። ቺዝ ኬክ ነው የሚመስለው። እየሰራችሁ ቅመሱት። ፎሎ ማድረጋችሁን አትርሱ። ባይ